ይነግረናል። እነዚያ ሲገርፉት መከራ ሲያጸኑበት በመስቀል በችንካር ሲቸነክሩት እነሱ እንደያዙት በስልጣናቸው አስረው እየጎተቱ በኃይላችን አስረው በኃይላችን ገረፍነው በኃይላችን ሰቀልነው ሊሉ ይችላሉ። ክርስቶስን የሚይዙበት ብዙ ጊዜ ግን ነበራቸው፣ ሊይዙት አልቻሉም። እነዚህ አይሁዳውያን እስራኤላውያን ክርስቶስን ለመግደል ያሰቡት መጀመሪያ ሲወለድ ነበር። ይህ ስልጣኔን ይቀማኛል ብሎ እንዲገድሉት በሱ ምክንያትም ብዙ እልፍ ሕፃናት እንደተገደሉ መጽሐፍ ቅዱስ ያስተምረናል። ነገር ግን ጊዜው ስላልሆነ አልሞትም። በጊዜው በፈቃዱ ምን አለ? እንደምን ቆያችሁ? በፈቃዱ ምን አለ? በጊዜው በፈቃዱ በኃጢአተኞች እጅ ተይዞ በኃጢአተኞች እጅ ተገርፎ እንደ በግ ሲጎትቱ ዝም ብሎ፣ ምክንያቱም በግ መስዋዕት ለመሆን ይታረዳል፣ እርሱም መስዋዕት ለመሆን ለመታረድ ሲገዱ ዝም ብሎ መከራ ተቀብሎ በችንካር ተቸንክሮ በመስቀል ተሰቅሎ ሞቶ በዚህ አልቀረም። እነሱማ በቃ ገረፍነው፣ ሰቀልነው፣ ገደልነው፣ አከተመ፣ አረፈን ብለው ነበር። ነገር ግን ያልሆነም ወገኖች፣ ያ እውነት ወንጌልን ሕዝቡ ሁሉም ወደ እሱ ሄዱ፣ ተከተሉት። እኛ ባዷችንን ቀረን ብለው ነበር በቅናት ተነሳስተው የገደሉት። ሲገሉት ግን እናርፋለን ብለው ነበር። እርሱ ግን ቢሞትም በፈቃዱ ስለሞተ በፈቃዱ ደግሞ ሞት ሊይዘው ስለማይችል ሞት ሊያሸንፈው ስለማይችል መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቷል። በድጋሚ አመስግኑት። መድኃኔዓለምን ከፍ አድርጋል። የእሱ ትንሣኤ ከሌሎች ትንሣኤዎች ይለያል። የመጨረሻ ወይም አምስተኛው ትንሣኤ ዘጉባኤ ይባላል። ትንሣኤ ዘጉባኤ ትንሣኤ ዘጉባኤ ከዓለም ሕልፈት በኋላ ሰው ሁሉ እንደየሥራው ለጽድቅና ለኩነኔ በአንድነት እንነሳለን። እንደየሥራው ግማሹ ሊሸለም ወደ መንግሥተ ሰማያት ሊገባ፣ ቀሪ ወደ ሲኦል ሊወርድ፣ ግማሹ የዘላለም ሕይወት ሊያገኝ፣ ግማሹ የዘላለም ሞት ሊፈረድበት ይነሳል። ይህ ትንሣኤ ዘላለም ትንሣኤ፣ ይህ ትንሣኤ በኅብረት በነገድ በጉባኤ ለዓለም ሕዝብ ሁሉ የሚደረግ በክብር የሞቱትም በአደጋ የሞቱትም አራዊት የበሏቸውም አካላቸው ተሰብስበው መለከት በተነፋ ጊዜ ይነሳሉ። ምን ይላል? ይነሳሉ። ሁሉም ሀብታሙ ብቻ አይደለም፣ ድሃውን ብቻ አይደለም፣ አዋቂ ብቻ አይደለም፣ የማያውቀውን ብቻ አይደለም፣ ትልልቅ ሰዎች ብቻ አይደሉም፣ ሕፃናትም ብቻ አይደሉም። የሰው ልጅ ሁሉ ይነሳል። ምን ይላል? ምን ይላል? ዛሬ እኮ ይህንን ረስተናል አይደል? ቀጣይ ሕይወት እንዳለ እናውቅም ወይም ዘንግተነዋል። በዚህ ምድር ላይ ብቻ ሕይወቴን እጨርሳለሁ፣ በዚህ ምድር ብቻ በልቼ ጠጥቼ ተደስቼ እዚች ሕይወቴን ጨርሳለሁ ብለው በኃጢአት ሕይወት የሚኖሩ ሰዎች ላይ ግፍ የሚፈጽሙ ብዙ ሰዎች አሉ። ነገን የረሱ ግን ትንሣኤ አለ። እንነሳለን። ጽድቅ የፈጸመው ይነሳል፣ ጻድቁ ይነሳል፣ ኃጢአት የፈጸመው ኃጢአተኛው ይነሳል። ከዚያ በክርስቶስ ፊት ይቆማሉ፣ ይቀርባሉ። የሚገርማችሁ ክርስቶስ ለፍርድ ሲመጣ ሙታን ሁሉም በሚነሱበት ጊዜ የወጉት ሁሉ ያዩታል። ምን ያሉት? ቅድም በሕማማቱ ሰሞኑን ስንሰማ የነበረው መከራ ሁሉ ያደረሱበት፣ ምራቃቸውን የተፉበት፣ የገረፉት፣ ያሰቃዩት፣ በችንካር የቸነከሩት ያዩታል።
እነሱ እያዩት እነሱ ምን ብለው እንደምን አደራችሁ ደከማችሁ? እነሱ ምን ብለው እነሱም ተነስተው የወጉት እያዩት ክርስቶስ ሲመጣ እኛም ከሞትንበት ከመቃብራችን እንነሳል። ይህ አምስተኛው ትንሣኤ ሁሉም የሚነሱበት ትንሣኤ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 29 ላይ እንዲህ የሚል ቃል አለ። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደረጉ ለሕይወት ትንሣኤ፣ ክፉ የሚያደረጉ ለፍርድ ትንሣኤ ይወጣሉ። በዚህ አታድንቁ። ለሕይወት ትንሣኤ የምንነሳለን፣ ደግሞም ለኩነኔ ለፍዳ ለሞት ትንሣኤ የሚነሱ አሉ። ይህ ማለት ለሕይወት ትንሣኤ እናንተ